ያለህን መረጃ በሙሉ ዘርግፋ አውጣ። ከዛ ውጪ ራስህን አውጣ ከዚህ እንትን ውስጥ። ከሶፊ ጋር ያለው የጽሁፍ ልውውጥ እንዴት ነው የተጀመረው? ፍሬዘር፣ ያው ያንተ ጉዳይ ከወር በፊት አሁንም ድረስ መነጋገሪያ ሆኖ የቀጠለ ጉዳይ ነው እና በቅርቡም ደግሞ ያው እስር ቤት ነበርክ፣ ከእስር ወጣህ። እንግዲህ ከዛ በኋላ የመጀመሪያ ኢንተርቪው ነው። ፍሬዘር፣ በዚህ ጉዳይ ብንነጋገርበት ምን ይመስላል ብዬ በውስጥ ጻፍኩልህ። ከዛም በቅንነት አንተም ደስ ይለኛል ብለህ እንነጋገርበት ብለህ መለስክልኝ። ስለ ቅንነትህ እሺ ስላልከኝ፣ ስለ ትሁትነትህ በውስጥ ብዙ ነገር ስናወራ ነበረ፣ የተለያዩ ማስረጃዎችን ስንላላክ ነበረ እና ለዛ ሁሉ ነገር አስቀድሜ አመሰግናለሁ ልልህ እፈልጋለሁ ፍሬዘር። ምንም ችግር የለም። እኔም አክብረህ ስለጠራኸኝና እውነቱን ለህዝብ ለማድረስ መድረኩን ስላመቻቸልኝ ናትዬ እጅግ አድርጌ አመሰግናለሁ። ቴንኪው። መልካም። ምናልባት እንደ መግቢያ አለባበስ ጥቁር ነውና ምክንያት ይኖረው ይሆን ጥቁር የለበስክበት? መግቢያ እንደ መግቢያ እንጠቀመው። አይ እውነት ለመናገር ያው ቤት ውስጥ ያገኘሁትን የለበስኩት፣ ግን በዚህ አጋጣሚ በልብሴ ጉዳይ ራሱ አንዳንዴ እንደዚህ ለምሳሌ ከስር ከወጣው በኋላ የመጀመሪያውን ቪዲዮ ስሰራ ቀይ ሸሚዝ ነበር የለበስኩት እና ቀይ የዛ ምልክት ነው ሁሉ እያሉ አንዳንዶች እንደ መነጋገሪያ ሲያደርጉት አይቻለሁ። ግን ያስብበት አይደለም የለበስኩት፣ ጀስት ቤት ያፈራውን የለበስኩት። ከዛ መልካም። እንግዲህ ስለዚህ ጉዳይ ስናወራ እንደ አንድ ቅድመ ሁኔታ ህግ እናውጣና ቃል በቃል ቃላትን አንጠቀምም እና ያ ነገር እያልን ነው የምናወራው። ሙቹዋል አንደርስታንዲንግ እንዲፈጠር ነው። ምናልባት ያ ነገር ነው የምንለው ይገባችኋል። ያው ቲክቶክም እንትን እንዳይልብን ነው እንዳይዘጋብን እና ለጋራ መግባባት ነው አስቀድሜ የምናገረው። ምናልባት ወደ በኋላ ላይ ደግሞ ከህግ አንጻር የተለያዩ ነገሮችን ከህግ አንጻር የሚነግረን ጠበቃ ደጉላው ይመጣል። ከ20 ደቂቃ በኋላ ይመጣል። ስለዚህ እሱንም እንጠብቀዋለን እና እናንተ እንቀጥላለን ማለት ነው። ፍሬዘር፣ እስቲ ፍሬዘር ማን ነው? የአዳማ ልጅ እንደሆን ካውቃለሁ እና እንዴት ነው አዳማ አስተዳደግ፣ የልጅነት ህይወት ከሚለው ከስር መሰረቱን እነሳስ። ኦኬ፣ እንግዲህ ፍሬዘር በአዳማ ከተማ ተወልዶ ያደገ ሲሆን ሙሉ ስሜ ፍሬዘር ፍቃዱ ይባላል። የፍቃዱ ኃይለማርያም ልጅ ነኝ። ያው አባት ያሳደገኝ የጀግና አባት ልጅ ነኝ። በዚህ አጋጣሚ እንግዲህ ከልጅነቴ ጀምሮ በብረታ ብረት ስራ ሙያ ላይ ተሰማርቼ የምገኝ፣ አሁንም በዛ የብረታ ብረት ስራ ሙያ ላይ የምገኝ ወንድም ነኝ። ጎን ለጎን ደግሞ በዚህም በሶሻል ሚዲያ ላይ እንግዲህ በተመቻቸው መሰረት ማንኛውም ሰው የመሰለውን ሀሳብ ወጥቶ የመናገር መብቱ የተጠበቀ ነው በሚለው በህገ መንግስታችን መሰረት የማውቃቸውን የተወሰኑ ነገሮችን ሼር በማድረግ እታወቃለሁ። በተለይ በሪሌሽንሽፕ ዙሪያ ከሴቶች ጋር በተገናኘ ለሴቶች፣ ያው ስለ ወንዶች አጠቃላይ ባህሪ ለሴቶች ከፍቅር ግንኙነት ጋር በተገናኙ የኖርኳቸውን ላይፎች ሼር በማድረግ እታወቃለሁ ማለት ነው። እንግዲህ ከሞላ ጎደል ይሄ ነው። እንዲሁም ደግሞ ባለትዳር፣ በዚህ አጋጣሚ ባለትዳር ነኝ። ይህን ይመስላል እንግዲህ ባጭሩ። መልካም፣ እንመለስበታለን። ከስር መሰረት እየመጣን ስለሆነ ምናልባት ፍሬዘር ፍቃዱ ስላልከኝ አብዲ ማን ነው? አብዲ ቅጽል የሚባል ቅጽል ስም አለ? አብዲ ማን ነው? የሆነ የላክልኝ ማስረጃዎች ላይ ስሰማ አብዲ ብሎ ሲጠራ ነበር አንድ ጓደኛ እና አብዲ ማን ነው? አብዲ ሳይሆን በዚሁ ክሊር አድርገልኝ። የሰፈር ስሜ ነው አቢ። ያ አቢ የሰፈር ስሜ ነው። ያው ፋዘር፣ ጎረቤት፣ ወንድሞች እና የሚጠሩኝ በዛ ነው። ትክክለኛ ስሜ ደግሞ ፍሬዘር ፍቃዱ። ጓደኛ እዛ የላክልኝ ማስረጃዎች ላይ ብሎ የጠራህ አቢ ነው? አቢ። መልካም። የትምህርት ሁኔታ ምን ይመስላል? ትምህርት እንዴት ነበር? ከልጅነት ጀምሮ የትምህርት ቤት ተማርክ? እንግዲህ ኦኬ፣ የተማርኩት በናዝሬት አዳማ ቅድስት ማርያም ካቴድራል ትምህርት ቤት ውስጥ ነው የተማርኩት። የግል ትምህርት ቤት ነው። እስከ 10ኛ ክፍል ተምሬያለሁ። ከዛ በኋላ ሞር ወደ ስራ ነው ያደላሁት ማለት ነው። እንግዲህ ይህን ይመስላል። መልካም። ሃይማኖትህ ምንድን ነው? ሃይማኖቴ ያው ፕሮቴስታንት በሚለው ውስጥ ነው የሚያዘው። በቃ ፕሮቴስታንት ብለህ ያዘው። ለምን ፕሮቴስታንት ብለህ ያዘው አልከኝ? ማለት ክሊር አይደለም ነው? ለዛ ሳይሆን እኔ ትንሽ ፕሮቴስታንትም ላይ የማልቀበላቸው አንዳንድ ነገሮች አሉ። ለምሳሌ ክርስቲያን ብዬ ራሴ መጥራት እወዳለሁ ብዙ ጊዜ። ለምሳሌ ኦርቶዶክስን የማልወክልበት አለ፣ ፕሮቴስታንቱን የማልወክልበት አለ፣ ካቶሊኩንም የማልወክልበት አንዳንድ ነገሮች ስላሉ ጀስት ክርስቲያን ብለህ ብትጠራኝ ብዬ አስቤ ነው። ግን ያው ግልጽ እንዲሆን ፕሮቴስታንት ብለህ ያዘው።
መልካም። አይ ግልጽ እንዲሆን ስለፈለግኩ ነው። ምክንያቱም አስተሳሰብ ያንተ ነው እዛ ቦታ ላይ ያለው፣ እዚህ ጋር ግን ለኢንተርቪው ግልጽ መሆን አለበት። አሁን የትኛው የእምነት ተቋም ውስጥ ነው ያለው ለሚለው ፕሮቴስታንት ብለን እንያዘው። ያዘው፣ ችግር የለም ያዘው። ያ ለምንድን ነው ይሄንን የጠየቅኩ? እንግዲህ ያው የተገናኘንበት ጉዳይ ይታወቃል እና ፕሮግራም አቅራቢ ጋዜጠኛ አትበሉኝ ስላለ ፕሮግራም አቅራቢ ሶፎንያስ ጉዳይ ጋር በተያያዘ እንግዲህ ብዙ ነገር ተፈጥሯል መሀላችሁ ላይ። እንግዲህ እንዴት እንደተገናኛችሁም እንዴት እንደነበረም ወደ በኋላ የምናነሳው ይሆናል እና ከሃይማኖት አንጻር ይህንን ጉዳይ እንዴት ታየዋለህ? ያው ያ ነገር ነህ ተብለህ ትጠረጠራለህ። ለዚያ ነው። አዎ ከሃይማኖት አንጻር እንግዲህ እኔ በተወሰነ ያህል ያው ሞር በጣም ጠልቄ ብዙ ነገሮችን አውቃለሁ ማለት አልችልም። ነገር ግን ከሃይማኖት አንጻር ያው በብሉይ ኪዳንም እንዳንድ ክርስቲያን ያው አብዛኞቻችን ፕሮቴስታንት፣ ካቶሊክ፣ ጆቫ ዊትነስ፣ ሜቶዲስት፣ ኦንሊ ጂሰሶች ብለን የምንጠራቸው ግን በአጠቃላይ ኦርቶዶክስ፣ ካቶሊክ ብለን በክርስትና ውስጥ የምንመራ መጽሐፍ ቅዱስ የሚመራ ሰዎች በብሉይ ኪዳንም በሎጥ ዘመን ይመስለኛል ምናልባት አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እነኚህ ግብረ ሰዶሞች የሚገርማችሁ ነገር መጽሐፍ ቅዱስ ላይ ባለ መረጃ መሰረት ሁለት ሰዎች ወደ ሎጥ ቤት እንደገቡና ያው መላእክቶቹም ሰዎች ያው ትንሽ ግራ ቢያጋባም ግን መጽሐፉ የሚናገረው ያርሱ ፓርት አለ። ጀነራል ሐሳቡን ለመያዝ እንትን ብለው አስቡልኝ። ሲገቡ ባሉበት ሰዓት ላይ መጥተው አንኳክተው አንተ ጋር የገቡትን ሰዎች ልንገናኛቸው እንፈልጋለን ብለው እንዳሉና የሚገርመው ነገር ደግሞ መጽሐፉ ሲናገር እዛ መጽሐፍ ላይ ከህፃን እስከ አዋቂና እስከ ሽማግሌ ሁሉ ሳይቀር የሎጥን ቤት እንደከበቡት መጽሐፉ ይነግረናልና ከዛ በኋላ ሎጥ እንግዲህ እንግዶቼ ናቸውና እንግዳ ክቡር ነው፣ ስለዚህ በቻላችሁት አቅም እንግዶቼን ተውልኝ፣ ነገር ግን ደናግል የሆኑ ምንም አይነት ወንድ የማያውቁ ሴቶች ልጆች አሉኝና እነሱን ላውጣላችሁና እንደፈለጋችሁ አድርጓቸው ብሎ ባላቸው ሰዓት እንኳን የዛ ሰዓት ላይ በጣም አዲክትድ ከመሆናቸው የተነሳ ድንግል ሴቶችን አንፈልግም ብለው ወንዶችን ነው የምንፈልገው ብሎ ባሉ ሰዓት እንግዲህ እግዚአብሔር ቁጣ መጥቶ ሎጥን አስወጥቶ እነዛን ሰዎች በእሳትና በዲን እንዳዘነበባቸው እንደፈጃቸው ይሄንን አስተውላለሁ። በአሁን ባለንበት ዘመን ደግሞ በተለይ ይሄ አዲስ ኪዳን የምህረት ዘመን ብለን በምናስብበት ሰዓት ደግሞ በአዲስ ኪዳን ላይ እግዚአብሔር በሮሜ መጽሐፍ ላይ እንግዲህ ሲናገር አይ ቲንክ ምዕራፍ 1 ላይ ይመስለኛል እግዚአብሔርን እያወቁት እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት እግዚአብሔር ለማይረባ አይምሮ አሳልፎ ሰጣቸው ይልና ሴቶቻቸው ለባህሪያቸው የሚገባቸውን ሴቶች መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ፣ ወንዶቻቸውም ለባህሪያቸው የሚገባቸውን ትተው እርስ በርሳቸው የማይሆን ነገር ውስጥ ገቡን ይላልና ይህንን ነገር እኔ ከሃይማኖት አንጻር የምመለከተው እግዚአብሔር ለማይረባ ነገር ተላልፎ መሰጠት ነው ብዬ አምናለሁ። ለምሳሌ መስረቅ ምንም ችግር የለውም ስላችሁ ኃጢአት አይደለም ያልኩ ሳይሆን በመንፈሳዊ ዓለም ስትመለከቱት ምህረት እንዳለው ያሳያል። መግደልም በነገራችን ላይ ይሄኛውም ምህረት አያስገኘውም እያልኩኝ አይደለም። ለሌላ የፈለኩት ግን ስለዚህ ጉዳይ መጽሐፍ ቅዱስ አንስቶ ሲናገር ለማይገባ አይምሮ ተላልፎ መሰጠት እንደሆነ መጽሐፋችን በግልጽ ያብራራልና ይሄ ጉዳይ ለኔ እንግዲህ ከሰው አይምሮ በላይ ነው ብዬ ነው የማስበው። መልካም ጥሩ ነው። እኔ ሌላኛው ለጠይቀ የምፈልገው ጉዳይ እንግዲህ በእንደዚህ አይነት ጉዳዮች ስትጠረጠር የመጀመሪያው ጥያቄ መሆን ያለበት ብዬ ማስበው ነገር የትዳር ጉዳይ ነው። እንግዲህ የትዳር ጉዳይ እዚህ ጋር የቤተሰብን ጉዳይ አምጥቼ ምንም ይሄ ነው ያ ነው እንደዚህ አድርግልህ አልፈልግም፣ ምክንያቱም ኢቲካል አይደለም። ነገር ግን ደግሞ በውስጥም እኔ በራሴ ለማጣራት የሞከርኩት ነገር አለ፣ የተገነዘብኩትም ነገር አለ። እሱን ምናልባት ወደፊት ሌሎች ጥያቄ ከመጡ የምናነሳው ይሆናል። ነገር ግን የትዳር ሁኔታ ምን ይመስላል? ቅድምዬም ባለትዳር እንደሆንክ ተናግረሃል እና ስለ ትዳር ህይወት ትንሽ ነገሮችን አጫውተኝ። ስም ሳጠቅስ የተለያዩ ነገሮችን ሳጠቅስ ስለ ትዳር ህይወት ትንሽ አጫውተኝ። እሺ፣ የትዳር ህይወቴ እንግዲህ በጣም መወዳት በጣም ማፈቅራት አንድ ሚስት አለችኝ። ኦልሞስት 2 ዓመት ሆኖናል። አባቴን በሞት ባጣሁበት ሰዓት ላይ ያገኘኋት ሚስቴ ነች እና የግል ላይፌን ሚዲያ ላይ የሆነ ጊዜ እንትን ካልኩኝ በኋላ ከዛ ጊዜ በኋላ ብዙ ማውጣቱ ተገቢ አይደለም ብዬ ስላሰብኩኝ አውጥቼ አላውቅም። ይችን ሰሞኑ በተፈጠሩት ነገሮች እንዲያዩ በማለት ምናልባት አንተም አይተዋል ብዬ አስባለሁ። ሚዲያ ላይ ፊቷን ሸፍኝ፣ በቃ አያስፈልግም። የግል ህይወት ነው ብዬ ስለማምን ፕራይቬት ነገር መሆን ያለበት ነገር ስለሆነ እንደየአስፈላጊነቱ የምናወጣበት ሰዓት ይመጣል። በዚህ አጋጣሚ ያው እንግዲህ ሚስቴንም ማየት የሚፈልጉ ሰዎች ካሉ ቪዲዮ ላይ ገብተው ማየት ይችላሉ። እንግዲህ 2 ዓመት ሆኖናል አብረን ማለት ነው ከሚስቴ ጋር።
መልካም የስ ኦር ኖ ነው ወይንም ነኝ ወይንም አይደለውም ብለን የምትመልስልኝ ርግጥ አድርገህ። ፍሬዘር ቃል በቃል ማለት ነው። ፍሬዘር ያ ነገር ነው ይሉሃል። ፍሬዘር እውነት ያ ነገር ነው ወይስ አይደለም? በፍጹም አይደለም። እንደውም ከሚቃወሙ ሰዎች መካከል ከምትጸየፉ ሰዎች። መልካም ቀጥታ ወደ ሶፊ ጉዳይ እንገባለን። እስቲ ከሶፊ ጋር ያለው የጽሁፍ ልውውጥ እንዴት ነው የተጀመረው? ከአጀማመሩ ጀምሮ ከጅምሩ ጀምሮ ያለውን ነገር እናንሳ። ምናልባት ግን ወደ ሶፊ ሳንገባ ከዛ በፊት ዩቲዩብ ላይ የምሰራቸው ነገሮች አሉና አንዱም ደግሞ እንዲያስጠረጥር ያደረገ ጉዳይ ስለ ፍቅር ጉዳዮች፣ ስለ ሴክሹዋል ጉዳዮች ነው እና ዩቲዩብ ላይ የምትሰራው እነሱ ነገሮች እንዴት ጀመሩ? ምን አይነት ነገር ነው? ምንድን ነው የምትሰራው? እሱ ነገር ምንድን ነው የሚለውን ነገር በደንብ ብታብራራለን። ኦኬ፣ በጣም ጥሩ። እንግዲህ የጋዜጠኛውን አጸያፊ ነገር ባጋለጥኩበት ሰዓት ላይ ሰዎች አንዳንዶቹ ከመልካምነት ማለት ምናልባት እዚህ ጋር ፍሬዘር የፕሮግራም አቅራቢውን በሚል ይታረምልኝ። ምክንያቱም ጋዜጠኛ አይደለሁም ጋዜጠኛ ማትበሉኝ ስላለ ፕሮግራም አቅራቢ በሚለው ይያዝልኝ። እሺ እንግዲህ የፕሮግራም አቅራቢ ስለማረፍ ይቅርታ። ምንም ችግር የለም። የፕሮግራም አቅራቢውን ጉዳይ ጋር የተገናኘውን ነገር ባጋለጥኩኝ ጊዜ አንዳንድ ሰዎች ከልብ ቅንነት ሆኖ ግን እንዴት ነው ነገሮችን ከማጣራት አንጻር፣ አንዳንዶች ደግሞ ሆም ብለው እኔ ላይ ነጥብ ለማስያዝ ተነስተው የምሰራቸውን የዩቲዩብ ኮንተንቶች በማንሳት እኔ ላይ ጥርጣሬ እንዲነሱ አድርጓል። እንግዲህ ስለ ዩቲዩብ ላይ በምሰራቸው ኮንተንቶች በተነሳ ከእስርም ከወጣው በኋላ የተወሰነ ዩቲዩብ ላይ የይቅርታ ቪዲዮ ሰርቻለሁ። ምናልባት ሄዳችሁ ማየት ትችላላችሁ። ነገር ግን ለምን ጀመርክ፣ እንዴት ጀመርክ፣ መቼ ጀመርክ የሚለውን እንግዲህ ካነሳችሁ አይቀር አንደኛ ነገር የግል ህይወት፣ እኔ ባለትዳር ከመሆኔ በፊት በነበርኩበት ፋሚሊ፣ ባለውበት ሰፈር እንዲሁም ደግሞ አጠቃላይ በዓለም ላይ ስንመለከት በትዳር ውስጥ ለትዳር መፍረስ መንስኤ ከሚሆኑ ነገሮች መካከል አንደኛው በባለትዳሮች መካከል በወሲብ አለመጣጣም። ሪፖርት አድርገውበት ነው ንገሩኝ። የለም ወጥቷል። የለም ይኸውልሻ የለም ኔትወርክ ይሆናል። የለም ምንድን ነው? ሪፖርት አድርገው ላይቭ ተዘግቷል ነው? ቆይ ምንድን ነው ንገሩኛ። የለም እስቲ አንድ ሰው መጥቶ የሚነግረኝ የለም? እስቲ አንድ ሰው ገስት ላይ ግቡና ንገሩኝ። ገስት ላይ ግቡና ምንድን ነው የተፈጠረው? ሪፖርት አደረጉበት አይደል? እስቲ የኔንም እንዳይዘጉት እሺ፣ ኮፒ ሊንክ አድርጉት። በነገራችን ላይ ይሄኛው ሶስተኛ አካውንት ነው ፎሎ አድርጉ ብዬ አዲስ አካውንት ስከፍት ማለት ነው። ሁለተኛ ያስከፈትኩት አካውንት አዘግተውብኝ የሶስተኛ ነው። ፕሊዝ ወይኔ አካውንቱ ግን አለ ተርፏል። ንገሩኝ እስቲ። ኮምፕሊትሊ ተዘጋ። የምራችሁን ነው? አለ አልተዘጋም ገና። ምንድነው ነገሩን እንጂ ቶሎ ሰዎች፣ አንዳንዶቻችሁ ተዘግቷል ትላላችሁ፣ አንዳንዶቻችሁ አለ አልተዘጋም ትላላችሁ። ምንድነው የተፈጠረው? ነገሩን እስቲ። ወይ ጉድ! እግዚአብሔር ይገስጸው ይሄን ክፉ። አንቺ ምን አይነት ግን! ኧረ በኢየሱስ ክርስቶስ! አረ በጣም እኮ በጣም አረ በኢየሱስ እግዚአብሔር ይገስጻል። አረ ችግር የለውም አካውንቱ አለ ብሩ። ተመስገን። ፍሬዘር ሰላም ነው ወይ? ሰላም የኔ ወንድም እንዴት ነህ? አለን እንዴት ነህ? ያው ሪፖርት ሰዎቹ በጣም ብዙ ናቸው እኮ ታውቃለህ አይደል? ሪፖርት አድርገውበት ነው የሚሆነው። ጠርጥሬ ነበር ታውቃለህ። መጀመሪያው ምን አይነት ግን እዚህ አሁን አንተ እዚህ ውስጥ ራሱ ማአት እንዳሉ ማየት ትችላለህ እኮ። ኮሜንቱን አታነብም? እያነበብኩ ነው። አንተ ራሱ እንደዚህ ነህ፣ አንተ ራሱ ምናምን የሚሉ ሰዎች እራሳቸው እንደዚህ ስለሆኑ ነው ያንተን አጀንዳ ሽፍት ለማድረግ ነው ይሄ ሁሉ ጥረታቸው። በኢየሱስ ክርስቶስ ገባ። አንተ ምን ታደርጋለህ መሰለህ ፍሬ፣ ያለህን መረጃ በሙሉ ዘርግፋ አውጣ። ከዛ ውጪ ራስህን አውጣ ከዚህ እንትን ውስጥ።
ኧረ እኔ እኮ መረጃ እኮ አወጣውኝ እኮ የኢትዮጵያ ህዝብ አንዳንዱ እኮ ማለት ነው ሁሉም አይደለም አንዳንዱ እንዲህ ወተት ነጭ ነው ይሄ አሁን ይሄ ይታያል ይሄ ከለር ነጭ ነው አይደለ ጥቁር ነው ብሎ ቢነግሩት የሚያምን ህዝብ እኮ ነው አንዳንድ ህዝብ በጣም እኮ የሚገርም ነው እንግዲህ ከዚህ በላይ ምንም ማድረግ አትችልም እኔ ፍሬዘር አንድ ነገር ልንገርህ ፍሬዘር አንድ ነገር በዚህ አጋጣሚ ካገኘው አይቀር ልንገርህ ለኢትዮጵያ ህዝብ ወደዳችሁም ጠላችሁም እዚህ ውስጥ ያላችሁ ስሙ ለኢትዮጵያ ህዝብ ትልቅ ውለታ የዋልክ ልጅ ነህ እግዚአብሔርን ነው የምልህ ፍሬዘር አንተ እግዚአብሔር ነው የምልህ ከእግዚአብሔር ታገኘዋለህ ይህ ያደረግከው ነገር ሁሉ ከእግዚአብሔር ታገኘዋለህ ከሰው ደግሞ ሰው አጀንዳህን ሽፍት ለማድረግ አይዲያህን ሽፍት ለማድረግ አይምሮህን ለመመረዝ የሚያደርጉትን ጥረት አንተ አትስማቸው ይፈለጉትን ይበሉ ምክንያቱም ኢትዮጵያ ውስጥ በጣም ብዙ አሉና በጣም ብዙ አሉ ገባ ከምታስበው በላይ አጠገብህ ላይ ራሱ በጣም ብዙ ሰዎች አሉ ይሄን ማወቅ አለብህ ያሳዝን በኢየሱስ እግዚአብሔር ማለት ነው ሰዓት ይብላችሁ እናንተ ምን አላለው ላያችሁ ላይ ያለ ይሄ እኮ በነገራችን ላይ ዲመን ነው ይሄ ከክፉ እኮ ነው አጋንንት እኮ ነው እንደዚህ የሚያደርጋቸው እኔ ሰው ይሄ አይምሮ ለወንድ ማለት ወንድ ለሴት ተፈጥራ ሴት ለወንድ ተፈጥሮ ባለበት በዚህ ተፈጥሮን ጥሶ ወጥቶ አብሮ ሲወራ ራሱ እስቲ አንዴ ቆይ ሲሜን እንዳይረብሹኝ ዘግቼ ነበር አንዴ ልክፈትና ልደውልለት ለናት